በምንዛሬ ፖሊሲ ለውጡ ምክንያት ኢትዮጵያ በምስራቅ አፍሪካ የነበራትን የአንደኛ ደረጃ ለኬንያ ልታስረክብ መሆኑ ተሰማም። ኬንያ በምስራቅ አፍሪካ የነበራትን ግዙፍ ኢኮኖሚ የሚያሰኝ ስያሜ ከኢትዮጵያ መልሳ ተረከባለች ነው የተባለው። ዓለም አቀፉ የገንዘብ ተቋም IMF ትላንት ማምሻን ባወጣው የጸደይ ወቅት ኢኮኖሚ ምልከታ የኢትዮጵያ ገንዘብ ከትልልቅ የውጭ ምንዛሬዎች አንጻር የነበረውን ቦታ በኢኮኖሚ ለውጥ አማካኝነት በማዳከሙ ዓመታዊ ጥቅል ምርቱ ከዶላር ሲታይ በከፍተኛ ሁኔታ እንዲቀንስ አድርጎታል ነው የተባለው። ይህም የአገሪቱ ዓመታዊ ጥቅል ምርት እንደ አውሮፓውያን አቆጣጠር በ2025 ወደ 117 ቢሊዮን ዶላር እንደሚወርድ ነው እንግዲህ IMF የተነበየው። በአንጻሩ በ2024 ከሌሎች ጠንካራ ገንዘቦች አንጻር በ21 በመቶ የጠነከረው የኬንያ ሽልንግ የአገሪቱን ዓመታዊ ጥቅል ምርት ወደ 132 ቢሊዮን ዶላር እንዲያድርግ ያደረገ መሆኑን የተጠቀሰው በዚህ ዓመት በቀጠናው ትልቅ ኢኮኖሚ መሆን የሚያስችልን ቦታ መልሶ እንደሚረከብ ያደርገዋል ነው የተባለው። ከ2022 አንስቶ ኢትዮጵያ የምስራቅ አፍሪካ ግዙፍ ኢኮኖሚ በመሆን ቦታውን ከኬንያ ተረክባ የነበረ መሆኑ ይታወሳል። ይህም ሀገሪቱ ከሳራ በታች ካሉ የአፍሪካ ሀገራት ሶስተኛ ትልቅ ኢኮኖሚ መሆን እንድትችል አድርጓት ነበር። ሆኖም የብር አቅም ከዶላር አንጻር የ55 በመቶ አካባቢ መዳከም ቦታውን እንድትለቅ የሚያስገድዳት ነው ተብሏል። አዳዲስና ትኩስ መረጃዎች እንዲደርሳቸው ቻናሉን ፎሎ ያድርጉ።